እሺ በዚህ ቪዲዮ ደግሞ የምናየው ኤክስፓየር ያደረጉ ፕሮዳክቶችን ሎው ስቶክ የሆኑ ፕሮዳክቶች እንዲሁም ኦቨር ስቶክ የሆኑ ፕሮዳክቶችን እንዴት እንደምናይ ነው። ኢንቨንተሪ ጋር እንመጣና ሜኑ ጋር ስቶክ አለርት የሚለው ጋር መተን ኤክስፓየር የሚለውን በመጫን እነዚህ ኤክስፓየር ያደረጉ ፕሮዳክቶችን ለይቶ ያወጣልናል። በፕሮዳክት ኔማቸው በስቶክ ኪፒንግ ዩኒታቸው ወይም ደግሞ በቅርንጫፋቸው ሰርች ማድረግ እንችላለን። ኤክስፓየር የሆኑ ፕሮዳክቶችን ወይም ደግሞ በቅርቡ ኤክስፓየር የሚያደርጉ ሱን ኤክስፓየሪ ኦንሊ ስንለው በቅርቡ ኤክስፓየር ሊያደርጉ የሚችሉ ፕሮዳክቶችን ያሳየናል ማለት ነው። ከዚህ ጋር ደግሞ ከ7 ቀን በኋላ ኤክስፓየር የሚያደርጉ ከ30 ቀን በኋላ ከ6 ወር ከ2 ዓመት በኋላ ኤክስፓየር የሚያደርጉ እቃዎችን ሰሌክት ስናደርግለት አጠቃላይ ቶታል አይተም ምን ያክል እንደሆነ ምን ያክል ዩኒት በዚህ ዴት ሬንጅ አፌክት እንደሚሆን ወይም ደግሞ ስንት ኳንቲቲ አፌክት እንደሚሆን ኤክስፓየር እንደሚያደርግ ማለት ነው። ቫሊዩ በቫሊዩ ደግሞ ስንት ብር ሉዝ ልናደርግ እንችላለን። ለምሳሌ እዚህ ጋር እስከ 6 መንዝ ድረስ ኤክስፓየር ያደረጉ ፕሮዳክቶች ባይሸጡ ኤክስፓየር ያላደረጉም ቢሆን ባይሸጡ ምን ያክል ኢንቨንተሪ ሉዝ እናደርጋለን በፕራይስ እና በቫሊዩ በፕራይስ እና በኳንቲቲ ያሳየናል ማለት ነው። እዚህ ጋር ቢዝነስ ዩኒትን ሰሌክት ማድረግ እንችላለን። በተጨማሪ ደግሞ እዚህ ጋር ሎኬሽኑንም ሰሌክት አድርገን በዚህ መሰረት ማግኘት እንችላለን። ሌላው ኦቨርስቶክ የሆኑ ፕሮዳክቶችን እዚህ ጋር ነው የምናየው። እዚህ ጋር ፕሮዳክቶችን ሰሌክት እናደርጋለን። ቢዝነስ ዩኒትም ሎኬሽንም ሰሌክት አድርገን ማየት እንችላለን። እዚህ ጋር ደግሞ በፕሮዳክት ኔም ሰርች አድርገን ማየት እንችላለን። እዚህ ጋር ራሱ ሊስት አውት የሚያደርግልን አጠቃላይ ኦቨርስቶክ የሆኑ ፕሮዳክቶች ወይም ከመጠን በላይ ክምችት ያላቸውን ፕሮዳክቶች በዚህ መሰረት ለይቶ ያወጣልናል ከስቶካችን ማለት ነው። ፕሮዳክት አድ ስናደርግ በሰጠነው ዳታ። ሌላው ሎው ስቶክ ላይ እዚህ ጋር አነስተኛ ፕሮዳክት ወይም አነስተኛ መጠን ከ5 በታች የሆኑ መጠን ያላቸው ፕሮዳክቶች ለይቶ የሚያመጣልን ፔጅ ነው። ለጊዜው ስቶካችን ላይ ምንም ከ5 በታች የሆነ መጠን ከሌለ ኖ ሎው ስቶክ ፕሮዳክት ፋውንድ ብሎ ባዶ ቴብል በዚህ መሰረት ያሳየናል። ስለዚህ ኤክስፓየር ያደረጉ ኦቨር ስቶክ የሆኑ እና አነስተኛ ስቶክ የሆኑ ፕሮዳክቶች ኢንቨንተሪ ጋር በመግባት ስቶክ አለርት በመንካት ማየት እንችላለን ማለት ነው። አመሰግናለሁ።